አንድ አይደለም 100 ጊዜ ፊዳ ምንሆንላቸው ነብይ መንካት ግን የዚህን ኡማ ክብር መንካት ነው። ዛሬም ነብዩ እየተሰደቡ ነው ታውቃላችሁ። ዛሬም የእስልምና ክብር እየተደፈረ ነው። ይሄ ትውልድ ባለበት ዘመን ውስጥ ይሄ ለኛ ሞት ነው። ታምናላችሁ? የግለሰብ ግን በነፃነት አይኖራትም። ህግ ባለበት ሀገር እንደው እየተሸማቀቀ ይኖራታል እንጂ አንፋታው። እነሱም እያሸማቀቁት አይኖሯትም። በማር ልውስ የሆነ ንግግር ትክክል አይደለም። ነፃነቱን የምታሳጡት እናንተ ማን ናችሁ? እያሸማቀቃችሁት እንዲኖርም አይፈቀድም። ህግ አላላላችሁ። ለሁም እስከ አፍንጫው የታጠቀ የጸጥታ አካል አንድን ግለሰብ ለማንጣት ወጣቶች ለምን ተሰባስባችሁ ቤት ሄዳችሁ ሰላም ልትሉት እናከብራለን እንወዳሃለን ልትሉት ወይስ ልታረሙት? አካሄዶች ህግ ባለባት ሀገር ህግ ከሆነ የምናስቀድም ህግ ነው መፍታት መቻል ያለበት። ከዛ ባለፈ ግን ያላሳየዋቸው ቪዲዮ ይሄ ግለሰብ እየተባለ የእፎይ ፎቶ እየመጣ ይገደል 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 ያለውንስ ለህግ አስቀርባችሁታል? ገዳይን በመጀመሪያ ለህግ እንዲቀርብ አድርጋችሁታል? ሃይማኖተኛ ከሆነን በዛው ልክ፣ ሌላ ከሆነ በሌላ ቋንቋ ይገደል ያለው የሰው ልጅ የመኖር መብት ላይ ክፉ ውሳኔን ያሳለፈ ነው። በጣም የሚያምርብን በህብረት መቆም ነው። ቢሆን ደስ የሚለኝ በየትኛውም አስተምሮ አንዱ ሃይማኖት በአንደኛው ሃይማኖት ላይ ጣልቃ ባይገባ ደስ ይለኛል። ባይገባ አስተምሮ አሳምኖ አጥምቆ የሚያመጡ መምህራኖች የሚያቆዩ መምህራኖች አሉ። ከዛ ባለፈ ግን እንዲኬድ አንፈልግም። እኩል ወዳደራለሁ ብሎ ሄዱ። ኡስታዝ አቡበከር ክርስቶስ እበዩ ብሎ የጻፈውን ይሄንን መጽሐፍ ክርስቶስን ነው የደፈረው ወይስ እኛን ነው የደፈረው? ንገሩን። አሁን የሃይማኖት ተቋማት ጉባኤ ንገሩን አሁን መልሱ። ልጁ ወንጀል ከሰራ የሰሩት ወንጀሎች ኡስታዞቹም ጭምር ናቸው። ኡስታዞቹ የሰሩት እነዚህ በሙሉ ታዋቂዎቹ መምህራን ናቸው። ግን ከናንተ መግለጫ በላይ ይቺ ልጅ ትበልጣለች። በውስጥ እየተንጫጫችሁ ነው፣ ተንጫጩ። እኔ ግን አሁንም ንጽጽር ላይ ለሚሰሩ ልጆች ጥያቄ አለኝ። ንጽጽር ላይ የምትሰሩ ልጆች ከየት ነው የምትመረቁት? ከየት ነው የምትወጡት? ሳይኮሎጂ ትማራላችሁ ሆይ? አሊሞቹ ያውቋችኋል ሆይ? ከየት ነው የምትወጡት? መሐመድ አብዱ ሰይድ የሚባል ስም ስለያዛችሁ ብቻ ወጣችሁ የሌላውን እምነት የሚተነኩስ ንግግር፣ ዱላ ቀረሽ ንግግር እየተናገራችሁ የሌላው እምነት ሪአክት ሲያደርግ ለዛ እናንተ ኃላፊነት ለምን አትወስዱም? ላለፉት 6 እና 7 ወራት እኔ ከስሩኝ ይሰማችሁ ነበር። በጣም መጥፎ ማለት ዱላ ቀረሽ ንግግር ነው የምትናገሩት። ሴንሲቲቭ ፓርት መርጣችሁ ስታስቀይሟቸው ቆይታችሁ አሁን ላይ ይሄ ሰው የተናገረውን ንግግር መጥፎ ሆኖ እንዳይታያቸው አድርጋችኋል። ይሄ እናንተ ስራ ውጤት ነው። ግን ያኔ ላለፉት 6-7 ወራት እኔ ስሰማችሁ እየታዘብኩ የነበረው ለምንድነው ህዝበ ሙስሊሙ ዝም የሚለው? ለምን ዝም አለ? ለምን አጉምጉሞ ለራሱ አውርቶ ለምን ዝም አለ? ያኔ ለምን አልተጮኸም? ከየትኛው ተቋም ነው የምትወጡት? በዛ ላይ ደግሞ ይሄ እናንተ ከላይ ሆናችሁ ስታስተምሩ መጽሐፍ ቅዱስ ቁርአን ከፍታችሁ ስታስተምሩ ከታች ያሉ የሚከታተላችሁ የተለያየ እቺ አንዲት ሙስሊም እህታችን የሃይማኖት ተቋማት ጉባኤን ትበልጣለች። ከሃይማኖት ተቋማት ጉባኤ መግለጫ ትበልጣለች። እቺ አንዲት ሙስሊም እህታችን ለምን እዚህ ደረጃ እንደተደረሰ በትክክል ተንትና ትናገራለች። እንዴት አንድ የሃይማኖት ተቋማት ጉባኤ እፎይ ወንጀለኛ ነው ብሎ ለመፍረድ ለምን ቸኮለ? ኡስታዝ አቡበከርን ለማስደሰት ነው ወይስ የትኛውን የፖለቲካ ሊቅ ለማስደሰት ነው? እቺ አንዲት ሙስሊም ልጅ የብዙ ሙስሊሞች ድምጽ ነች። እዚህ ማህበራዊ ሚዲያ ላይ የሌሉ የብዙ ሙስሊሞች ድምጽ ነች። በትክክል ለምን እንደማምናትና እንደምናገር ልንገራችሁ። እሷ ብቻ ሳትሆን ተመልከቷት። እቺ ነው ንጽጽር እናስተምራለን እያላችሁ በየግሩፑ 10-20 ሰው እየያዛችሁ የሰው ሃይማኖት ስታብጠልጥሉ የምትውሉ ይሄ የእናንተ ስራ ውጤት ነው። በነገራችን ላይ ከስራ የለቀኳቸውን ቪዲዮዎች ኮሜንት እዩ። 95% ስድብ ነው በሙሉ እንዳለ። ይሄ ሌላው እምነት ተከታይ አግሬሲቭ እንዲሆን እንዲበሳጭ አድርጎ ወዳጅ ሪአክሽን ተመለሰ የተባለልህ ይሄ ነው። ሪአክሽን ተመለሰ ማለት ለአንድ ጉዳይ ለሰጠው አክት ሪአክሽን ተመለሰ። ሪአክት ላደረከው አክት ተደረገልህ፣ ምላሽ ተሰጠ። ምላሽ ለተሰጠው ጉዳይ ትክክል አይደለም የምትሉ ከሆነ ከሊቃውንቶቻችን ጋር ተነጋገሩ። ሌላ ላሳያችሁ።
እነዚህ ጉዳዮች ቀላል ስላልመሰለኝ እንዲሁ ዝም ብሎ ተቋማዊ ለማስመሰል ጣራ የምትለውን እውነት ነው። ተቋማዊ እናረጋዋለን ተቋማዊ የእፎይ ጉዳይ ብቻ አይደለም። የክርስቶስ መሰደብ የኛም ጉዳይ ነው። የክርስቶስ መሰደብ የማይጨንቃቸው ቆብ ያደረጉ አባቶች ካሉን እንተቀሰቀሳቸዋለን፣ እናስነሳቸዋለን ዛሬም ነገም። እነሱ መንበራቸው ብቻ ሳይሆን ክርስቶስ ሲነካ የሚቆጡ አባቶች እስኪቀመጡልን ድረስ አንተው። ምእመኖች የማንተው እኛ ክርስቲያን ስለሆነን ነው። የምናመልከው አምላክ ሲዘለፍብን ሲሰደብብን የምናይ ዝም ብለን እሺ እንኳን ደስ ያላችሁ እያልን ለሰደቡን ኬክ የምናጎር ሰዎች አይደለንም እኛ። እነሱ ስድባቸው ምርቃት መስሎ እንዲታየን ይፈልጋሉ። የነሱ ግን ይሄ ነገራችሁ መጽሐፋችሁ ላይ አለ ሲባል ስድብ ሆኖ ከታያቸው እኛም ጋር የተናገሩት ንግግር ስድብ እንደሆነ በትክክል የሃይማኖት ተቋማት ጉባኤ ያውቀዋል። የሚያውቀውን ጉዳይ እየሸፋፈነ እንትናን ለማስደሰት ብሎ የሚጽፈውን መግለጫ ሲጀምር መግለጫውን አንቀበልም። ይሄን የማለት መብት አለ። መግለጫውን አንቀበልም። ምክንያቱም አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ በቤተክርስቲያን ሲገደልበት መግለጫ አላወጣም። የሃይማኖት ተቋማት ጉባኤ ካህን ተገደለበት፣ ዲያቆን ተገደለበት፣ ከቤተ መቅደስ ናዝሬት አዳማ ላይ አባትና ዲያቆን ተገደሉ አልተናገረም የሃይማኖት ተቋማት ጉባኤ። ጅማ ላይ ምዕመናን ተሳደዱ አልተናገረም የሃይማኖት ተቋማት ጉባኤ። ምክንያቱም ሟቹ ኦርቶዶክስ ነው። ሟች ኦርቶዶክስ ሆነ መግለጫ ያወጣል። ሞጣ ላይ ለተፈጠረው የመስጊድ መፍረስ ኦርቶዶክሳውያን መግለጫ አውጥተዋል። የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ተቆጥተናል። እኛ ተንኳሾቹ ግን አጀንዳ አላቸው። የኢትዮጵያ የሃይማኖት ተቋማት ጉባኤ አንዱን እምነት ከአንዱ ጋር እያነጻጸሩ የሃይማኖት ግጭት ለመፍጠር ተደርጓል ያለውን ሙከራ አወገዘ። የኢትዮጵያ የሃይማኖት ተቋማት ጉባኤ በወቅታዊ ጉዳዮች ላይ በዛሬው ዕለት በሰጠው ጋዜጣዊ መግለጫ በማህበራዊ ሚዲያዎች የሚደረግ ሃይማኖትን ከሃይማኖት የሚያጋጭ ተግባር ወንጀል መሆኑን አመላክቷል። መግለጫውን የሰጡት የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ከሰሞኑ በኦርቶዶክስና እስልምና ሃይማኖት ተከታዮች መካከል በማህበራዊ ሚዲያ የሚደረጉ አላስፈላጊ የቃላት ምልልሶች ጉባኤው በእጅጉ እንደሚያወግዘው ተናግረዋል። የእምነት ነጻነትና የማምለክ መብት ለሁሉም የተፈቀደ ቢሆንም አንዱን እምነት ከአንዱ ጋር እያነጻጸሩ የሃይማኖት ግጭት መፍጠር የማይፈቀድ መሆኑን ሊቀ ትጉሃን ቀሲስ ታጋይ ታደለ ተናግረዋል። አሁን ላይ የተፈጠረው ይህንን ልክ ያልሆነ ተግባር የፈጠሩ አካላት የሚመለከተው አካል በመያዝ ለፍርድ እንዲያቀርብ ጉባኤው በመግለጫው ጠይቋል። በመሆኑም ጉባኤው በእምነቶች መካከል ግጭት የሚፈጥሩ አካላትን ለመቅጣት የሚያስችሉ የጉባኤው ሕጎች እየተሻሻሉ መሆኑን በመግለጽ የሁለቱን እምነት ተከታዮች ጾማቸው ከፈጣሪ ምሕረት በመለመንና መልካም ተግባራትን በማከናወን እንዲያሳልፉ ሊቀ ትጉሃን ቀሲስ ታጋይ ታደለ ጥሪ አቅርበዋል። እምነትን በሚመለከት ብዙ የተዛቡ ነገሮች እንዳሉ አውቃለሁ። ግን አንድ ነገር ላስታውሳችሁ ፈልጋለሁ። ከክርስቶስ ስቅለት በኋላ እስራኤል የሚባለው ሀገር መጀመሪያም በሮም ሲገዛ የነበረ ስለሆነና በኋላም እንደ ሀገር መቆም ስላልቻለ ህዝቡ ያን ምድር ለቆ በብዙ ሀገር የተበተነ ህዝብ ነበር። ደካማ መንግስት አይደለም። እዚያው ፈቀቅ ብሎ ጎረቤት ሀገር ያለ መንግስት አይደለም። ከመካከለኛው ምስራቅ ወደ አውሮፓ፣ አሜሪካ፣ ራሻ የተሰደደ ህዝብ ነው። እንኳን ታሪኩን እንኳን ቤተክርስቲያኑን ሀገሩን መጠበቅ ያልቻለ የተበተነ ህዝብ ነው። ኢየሩሳሌም ያለውን ኢትዮጵያም የተወሰነ ድርሻ ያላትን ጎልጎታ ያለውን ቸርች ለሺህ ዓመታት የጠበቀው እስላም ነው። እስራኤል የዛሬ 50 ዓመት ወደ ሀገር ተመልሳ ሀገር ስትመሰርት ቁልፍ ያስረከባት ለሺህ ዓመት እዛ የኖረው የፍልስጤም ቤተሰብ ነው። ሙስሊሞች ኦርቶዶክስ ወንድሞቻችሁ ምንም ውለታ ያልዋላችሁ ሊመስላችሁ ይችላል። ግን በሰሜን ኢትዮጵያ ነጃሽን ከ1000 ዓመት በላይ ያቆየው ኦርቶዶክስ ነው። ኦርቶዶክስንም ሙስሊምንም የሚያዋርድ ራሱን የሚያዋርድ ነው። የኛ ስራ
መውደድ ነው መስጠት ነው እንጂ መዝረፍ አይደለም። የግለሰብ ግን በነፃነት አይኖራትም። ህግ ባለበት ሀገር እንደው እየተሸማቀቀ ይኖራታል እንጂ አንፋታው። እነሱም እያሸማቀቁት አይኖሯትም። በማር ልውስ የሆነ ንግግር ትክክል አይደለም። ነፃነቱን የምታሳጡት እናንተ ማን ናችሁ? እያሸማቀቃችሁት እንዲኖርም አይፈቀድም። ህግ አላላላችሁ። ለሁም እስከ አፍንጫው የታጠቀ የጸጥታ አካል አንድን ግለሰብ ለማንጣት ወጣቶች ለምን ተሰባስባችሁ ቤት ሄዳችሁ ሰላም ልትሉት፣ እናከብርሃለን እንወድሃለን ልትሉት ወይስ ልታረሙት? አካሄዶች ህግ ባለባት ሀገር ህግ ከሆነ የምናስቀድም ህግ ነው መፍታት መቻል ያለበት። ከዛ ባለፈ ግን ያላሳየዋቸው ቪዲዮ ይሄ ግለሰብ እየተባለ የእፎይ ፎቶ እየመጣ ይገደል 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 ያለውንስ ለህግ አስቀርባችሁታል? ገዳይን በመጀመሪያ ለህግ እንዲቀርብ አድርጋችሁታል? ሃይማኖተኛ ከሆነን በዛው ልክ፣ ሌላ ከሆነ በሌላ ቋንቋ ይገደል ያለው የሰው ልጅ የመኖር መብት ላይ ክፉ ውሳኔን ያሳለፈ ነው። በጣም የሚያምርብን በህብረት መቆም ነው። ቢሆን ደስ የሚለኝ በየትኛውም አስተምሮ አንዱ ሃይማኖት በአንደኛው ሃይማኖት ላይ ጣልቃ ባይገባ ደስ ይለኛል። ባይገባ አስተምሮ አሳምኖ አጥምቆ የሚያመጡ መምህራኖች የሚያቆዩ መምህራኖች አሉ። ከዛ ባለፈ ግን እንዲኬድ አንፈልግም። እኩል እወዳደራለሁ ብሎ ሄዶ